ሳልናገር ማላልፈው ጥሩ ምክር አንድ 5 ደቂቃ ፍቀዱልኝና ቤተሰብ ለልጆቻችሁ ያላችሁ አመለካከት 100% አይሁን። አሳድጊያችኋለሁ ብላችሁ ሽሮና በርበሬ ስላበላችሁ፣ ልብስ ስለገዛችሁ፣ ትምህርት ቤት ስለላካችሁ፣ ምሳቃ ስለገዛችሁ አይደለም ልጆቻችሁን የምታውቋቸው። በሳምንት 1 ቀን በጠረጴዛ ዙሪያ ውይይት መኖር አለበት። ጓደኞቻቸውን በማወቅ ትምህርት ቤት ሄዳችሁ ትምህርት ቤት ውስጥ ያለውን ጸባያቸውን በማወቅ ከዛም ደግሞ በእንቅልፍ ልባቸው የሚባትቱ የሚቃዡም ከሆነ ቤተክርስቲያን ሂዱ ስትሏቸው የሚመልሱት መልስ፣ አድርጉ የምትሏቸውን ማንኛውም ነገር በምን ያህል ፍጥነት ያደርጋሉ፣ አታድርጉ የምትሏቸውን ደግሞ የከለከላቸዋቸውን ደግሞ አድርገዋል ወይስ አላደረጉም ቼክ ማድረግ። ይሄ የልጆቻችሁ ማንነት እንድታውቁ በደንብ ያገዛችኋል። ከዛ በኋላ ልጄ ጥሩ ነው መጥፎ ነው ለማለት በተወሰነ 70 እና 80% ይረዳችኋል። ከዚህ ውጭ ግን ልጄን አውቀዋለሁ ማለት ከባድ ነው። ሁለተኛ ደግሞ ከተጋቡ በኋላ ተውት። በእጮኝነትና በፍቅረኝነት ጊዜ ራሱ እናትና እናቴን ላስተዋውቅህ አባቴን ላስተዋውቅሽ ብለው ይዘዋቸው ፍቅረኛዎቻቸውን ሲያመጡላችሁ አንደኛ ጥሩ ፊት ስጡ። ማን ምን እንደሆነ ስለማይታወቅ የማትፈልጉም ከሆነ እንኳን በዘዴና በሲስተም ለመግፋት የሚመቸው መጀመሪያ ጥሩ ፍቅር ሰጣችሁ ነው። ጥሩ ፍቅር መስጠት ለማን ስትሉ ነው? ግን ለዛ ሰው ስትሉ አይደለም። ለልጆቻችሁ ሞራል ስትሉ እንዴት ብትሉ በጣም አፍቅረዋቸዋል። ስለ እናትና አባት ድረስ ይዘው መጥተው እኮ እናስተዋውቅ የሚል እኮ በስላመኑበት ነው። በተለይ ሴት ልጅ ያላመነችበትን በፍጹም ወደ ቤተሰብ አታመጣም። ወንድ ልጅም ቢሆን ምንም ሁለቱም እኩል ናቸው። ግን በተወሰነ መልኩ ሴት ልጅ ትብሳለች። አምነውበት ነው ወደ እናትና አባት ይዘው የሚመጡት። የወደፊት ባሌ፣ የልጆቼ አባት፣ ጓደኛዬ፣ አጋሬ ብለው ነው እና እንደዚህ አይነት ነገር ሲፈጠር ለልጆቻችሁ ሞራልና ልጄ እኮ አድጋ አፈቀረች፣ ልጄ እኮ አድጎ ሴት ያዘ፣ ያ ተሽኮርማሚው፣ ያ አይናፋሩ፣ የአንገቱን የሚደፋ ስራው ላይ ብቻ የሚያተኩር ልጄ ፍቅረኛ ያዘ፣ ደስ ይላል። ምንም ትሆን ችግር የለውም። መጀመሪያ እሱ ደስ ይበለው። ቆንጆ ምግብ ሰርቶ ናይስቲ ብሎ መጥራት፣ ቤተሰብ ማድረግ። ክፉ አመልም ቢኖርባት የምታውቁት ስታቀርቧት ነው። ጥሩም ጸባይ ይኑራት። ቤተሰቦቿ ማን እንደሆኑ የምታውቁት ስታቀርቡ እንጂ ስታርቁ አይደለም። እና ወተት እኮ ሲገፋ ነው ቅቤ ሆኖ አናት ላይ የሚወጣው ይባላል አይደለም? አንድ ነገር በተገፋ ቁጥር አናት ላይ ይወጣል። ስለዚህ አፍቃሪ በመሆናቸው ልጆቻችሁ ከብዙ ወንዶች መካከል አንድን ሰው መርጠው የኔ እንዲሆን እፈልጋለሁ ብሎ አምጥተው ሲያስተዋውቋችሁ እድለኝነት ነው የራሱ። ይሄን ያልታደሉ ብዙዎች ስላሉ ተገኝቶ ነው። እድሜያቸውን ጠብቀው ያድርጉት እንጂ ችግር የለውም። ግን ሁሉ ነገር በስርዓትና በአግባብ ነው መሆን ያለበት። አንድ ሁለተኛ፣ ሌላው ግን ትልቁ ጉዳይ ግን ብሔርተኝነት፣ ቆሻሻ የሆነ አመለካከት። በነገራችን ላይ ዘረኝነትን መናፍስት ናቸው ለሰው ልጆች ያስተማሩት። ዘረኝነትን እንዴት አድርገው እንዳስተማሩ ከዚህ በፊት በደንብ አድርጌ ያስተምሬያለሁ። ብሔርተኝነት ከምን እንደመጣ ደጉ ሳምራዊን አንስቼ እንዴት ሌዋዊው መጣ፣ ካህኑ መጣ። ግን ያ ደጉ ሳምራዊ መጥቶ ያ ማን እንደሆነ የማያውቀው የወደቀውን ሰው አንስቶ ቁስሉ ላይ ዘይት አፍስሶ በፈረሱ ላይ አስቀምጦት እሱ በእግሩ እየሄደ ወደ አንድ እንግዳ ማረፊያ ቦታ አስቀመጠው ይላል። ብሔሩን ባለመለየት ማን እንደሆነ ያ ደግ ሳምራዊ ክርስቶስ ነው። ብሔር የማይለይ ለሁሉም ነው የመጣው። ለቤተ እስራኤል የመጣው ሲል ሙስሊሞች ብዙ ጊዜ ይከራከራሉ። እኔ የመጣሁት ለእስራኤል ቤት ነው፣ ማቴዎስ ወንጌል ላይ ያለውም ማለት ነው። እኔ የመጣሁት ለእስራኤል ቤት ነው ሲል እስራኤል የምትባሏ ነገር ብቻ ይመስላቸዋል። ይህ ሁሉ ዓለም ላይ የተበተነው ህዝብ የ12ቱ ነገድ ህዝብ ነው። ስለዚህ ለሁሉም ነው የመጣሁት ማለት ነው። ለሁሉም ነገድ ነው የመጣሁት ማለቱ ነው። ስለዚህ ክርስቶስ ደጉ ሳምራዊ ነው። የሆነ ሰው ወደቀ። የወደቀውን ሰው ቁስሉ ላይ ዘይት አፈሰሰበት። ዘይት ምግብነት ይውላል፣ ለመብራት ይውላል። ዘይት ክርስቶስ ነው፣ ቁስልን የሚፈውስ ክርስቶስ ነው። በፈረሱ ላይ አስቀመጠውና ወደ እንግዳ ማረፊያ ወሰደው ይላል። እንግዳ ማረፊያ የተባለችው ያቺ ጊዜያዊት እንግዳ ማረፊያ የተባለው ቤተክርስቲያን ናት። በዚህ ምድር ላይ እኛ የምንገለገልባት ቤተክርስቲያን ሰማያዊት ኢየሩሳሌም አምሳል ናት። ስንሳለም ቤተክርስቲያን ምንድን ነው የምንለው? ሰላም ለኪም የቅዱስ ቤተክርስቲያን ምስለ ማኅደረ መለኮት አምሳለ ኢየሩሳሌም፣ ወይም ደግሞ አምሳለ ኢየሩሳሌም ምስለ ማኅደረ መለኮት እንላለን አይደለ? የሰማያዊት ኢየሩሳሌም ምሳሌ የሆንሽው የመለኮት ማደሪያ ቤተክርስቲያን ሰላም እልሻለሁ ማለት ነው። ይሄ ነው ማንኛውም ክርስቲያን ቤተክርስቲያን ሊገባ ሲል መጀመሪያ የሚለው ይሄን ቃል ይሄን ነው። ስለዚህ